እንደምን አደራችሁ። በቅድሚያ አመሰግናለሁ። የተከበራችሁ የቱሪዝምና ባህል ቢሮ አመራሮች፣ ባለሙያዎች፣ የተከበራችሁ የትራንስፖርት ቢሮ አመራሮች፣ የተጠሪ ተቋማት አመራሮችና ባለሙያዎች፣ የተከበራችሁ የአዲስ አበባ ፖሊስ ማርሽ ባንድ አባላት፣ የተከበራችሁ የአዲስ አበባ የብስክሌት ፌዴሬሽን አባላት እንዲሁም ለዚህ ፕሮግራም ለመታደም የመጣችሁ ማመስገን እፈልጋለሁ። የአዲስ አበባ ከተማ አስተዳደር የትራንስፖርት መሰረተ ልማትን ለማሳደግ ከፍተኛ ስራ እየሰራ ያለ መሆኑ ይታወቃል። በተለይ ከቅርብ ጊዜ ወዲህ በኮሪደር ልማት አማካይነት የአዲስ አበባን ትራንስፖርት አገልግሎት ለማሻሻል ከፍተኛ የትራንስፖርት መሰረተ ልማቶችን እየሰራ ይገኛል። አዲስ አበባ ከተማ ትራንስፖርት ቢሮ እና የከተማ አስተዳደሩ በተለይ የሞተር አልባ ትራንስፖርትን በአዲስ አበባ ከተማ ለማስፋፋት ሰፊ እንቅስቃሴ እያደረገ ይገኛል። በኮሪደር 1 እና በኮሪደር 2 ብቻ ከ344 ኪሎ ሜትር በላይ የእግረኛ መንገዶች ተሰርተዋል። በሁለቱ የኮሪደር ልማት አማካኝነት ከ241 በላይ የብስክሌት መንገዶች ተሰርተዋል። ቅድም በመድረክ አስተዋዋቂዎች ሲገለጽ እንደነበረው የብስክሌት ትራንስፖርት በጣም ዘርፈ ብዙ ጠቀሜታ ያለው የትራንስፖርት ዘርፍ ነው። የብስክሌት ትራንስፖርት በከተማችን እየታየ ያለውን ከፍተኛ የሆነ የትራፊክ መጨናነቅ በመቀነስ በኩል ሰፊ ሚና ይኖረዋል። የብስክሌት ትራንስፖርት አንድ የከተማችን የትራንስፖርት አማራጭ በመሆን ለሕዝባችን የትራንስፖርት ድርሻ በማበርከት በኩል ትልቅ አስተዋጽኦ ይኖረዋል። የብስክሌት ትራንስፖርት ከብክለት የጸዳ የትራንስፖርት አይነት በመሆኑ ለከተማችን አረንጓዴነት፣ ለከተማችን ደህንነቱ የተጠበቀ ትራንስፖርት ከማቅረብ አኳያ ከፍተኛ ድርሻ ይኖረዋል። የብስክሌት ትራንስፖርት በእንቅስቃሴ ላይ የተመሰረተ በመሆኑ ለሕዝባችን የጤና መጠበቅ የሚኖረው ድርሻ በጣም ከፍተኛ ነው። ይሁን እንጂ የከተማችን የብስክሌት ትራንስፖርት የሕዝባችን ልምምድ ዝቅተኛ በመሆኑ ይህንን የሕዝባችንን ልምምድ ለማሳደግ ሁሉም ባለድርሻ አካላት በጋራ ሰፊ ስራ መስራት ይጠበቅባቸዋል። በዚህ አጋጣሚ የነፍ ኮሚኒኬሽን እና ኢቨንት ባለቤቶች ይህንን ፕሮግራም በአዲስ አበባ ከተማ ከትራንስፖርት ቢሮ እና ከባህልና ቱሪዝም ቢሮ ጋራ በመተባበር ትልቅ አስተዋጽኦ እያደረጉ በመሆኑ በአዲስ አበባ ከተማ አስተዳደር ስም ከፍተኛ ምስጋና ብታቀርቡልኝ ደስ ይለኛል። ይህ እንደምታውቁት ይህን ኢቨንት ለማዘጋጀት ከፍተኛ ወጪ ይጠይቃል። እስካሁን ይህንን ከፍተኛ ወጪ እያወጣ ያለው ድርጅቱ ነው። ነገር ግን በሂደት የትራንስፖርት ቢሮ፣ የባህልና ቱሪዝም ቢሮ እንዲሁም የወጣቶች ቢሮ ይህንን ኢቨንት በማሳደግ ከዚህ ከነፍ ኮሚኒኬሽን እና ኢቨንት ድርጅት ጋር በመሆን በርካታ ስራ መስራት ይጠበቅብናል። ሌሎችም የልማት አጋሮች እና የግል ባለሀብቶች ይሄ የብስክሌት ትራንስፖርት በከተማችን አንዱና ትልቁ የህዝብ ትራንስፖርት አማራጭ እንዲሆን ከጎናቸው እንዲሰለፉ ጥሪ ማድረግ እፈልጋለሁ። ከዚህ በተጨማሪ የአዲስ አበባ ከተማ ህዝብ ለልጆቹ፣ ለወጣቶቹ በዚህ አጋጣሚ ብስክሌቶችን እየገዛ የብስክሌት ትራንስፖርት የአዲስ አበባ ህዝብ ልምምድ እንዲሆን ተሳትፎውን እንዲያደርግ ጥሪ ማድረግ እፈልጋለሁ። ከዚህ በተጨማሪ ይህንን የብስክሌት ትራንስፖርት ልምምድ ለማምጣት ገና ብዙ ስራ መስራት ስለሚጠበቅብን ሁሉም የፌዴራል የመንግስት ተቋማትና የአዲስ አበባ የመንግስት ተቋማት ለሰራተኞቻቸው ብስክሌት በመግዛት እና ሰራተኞቻቸው ብስክሌት እንዲጠቀሙ በማድረግ የአዲስ አበባን የብስክሌት ትራንስፖርት ልምምድ እንዲያሳድጉ ጥሪ ማድረግ እፈልጋለሁ። ይህንን ብዬ በዛሬው ዕለት ከ4 ኪሎ ፕላዛ እስከ ቀበና የሚካሄደው ሶስተኛው የብስክሌት ፌስቲቫል ፕሮግራም የተጀመረ መሆኑን እንገልጻለሁ። አመሰግናለሁ።